ከ7 ዓመት በፊት ባለቤቴ ሞቷል። አሁን ባል መጥቶልኝ ነበረ ከጓደኞቼ ግን ኒካህ ማድረግ የሚፈልገው ቃዲ ዘንድ ሄደን ነው። የኔም የሱም ቤተሰብ እንዲሰሙ አይፈልግም። ለዚህ ምክንያቱ ደግሞ ሌላ ሚስትና ልጆች ስላሉት ነው። እኔም 2 ልጆች አሉኝ። እነሱን እንደራሱ ልጆች ሊያሳድግ ተስማምቷል እና እኔ ያለ ወልይ ኒካህ ማድረግ እችላለሁ። በመጨረሻም ከተፈቀደልኝ ልጆቼ በአዲሱ ባል ስም መጠራት ይችላሉ። ከጥያቄ በመጨረሻ ክፍል እንጀምርና ልጆች በእንጀራ አባታቸው ስም መጠራት አይችሉም። ድዑሁም ሊአባኢሂም ሁወ አቅሰጡ ዐንደላህ፣ ሰዎችን በአባታቸው ስም ጥሯቸው በማለት አላህ አዟል። ወከዛሊክ ቡኻሪ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ቅጥፈት አንድ ሰው አባቱ ወዳልሆነ ሰው ራሱን ማስጠጋቱ ነው ብለዋል። ሲያሳዳጊ የእናት ባል የእንጀራ አባት ኢላ ገይሪ ዛሊክ ዝምድናው ይጠበቅለታል። ነገር ግን የወለደ አባት ነው በስሙ ልጆቹ ሊጠሩት የሚገባ እንጂ አሳዳጊ። ምክንያቱ ምንም ይሁን ምን ሰዎች ልጆቹ እኩልነት እንዲሰማቸው፣ ባዳ እንዳይመስሉት እንዳይመስላቸው፣ አባት እንዳሌላቸው እንዳያውቁ ልጆች ወዘተ ነው። ይሄ ሁሉ ሰዎች ራሳቸው የሚደረድሩት ምክንያት ነው። ምክንያት በሸሪዓ አላህ ዘንድ ተቀባይነት ከሌለው ሰዎች ጥሩ ነው ስላሉ መፍትሄ ይሆናል ስላሉ እንደ ሙስሊም መፍትሄ ይሆናል ያልነውን ነገር ሁሉ መጠቀም የለብንም። በዲን አንድ ሰው ያለ አባቱ መጠራት የለበትም። ስለዚህ በእንጀራ አባታቸው ስም መጠራት የለባቸው። የጥያቄውን የመጀመሪያውን ክፍል በተመለከተ ያለ ወልይ ኒካህ አይታሰርም። አግብታ የፈታችም ብትሆን ባሏ የሞትም ብትሆን አዲስ የምታገባ ልጃገረድም ብትሆን ሴት ልጅ ያለ ወልይ ኒካህ እንዳታስር ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። አዩማ ዕሙምን ነው የሚያስይዘው። የተኛውም ሴት ያለ ኃላፊ ኒካህ ያሰረች እንደሆነ ኒካሑ ውድቅ ነው ብሏል። የተወሰኑ የሐነፊ መዝሀብ ተከታይ የፊቅህ ሊቃውንት ሴት ልጅ ለአካል መጠን ከደረሰች፣ አስተዋይ ከሆነች፣ አግብታ ከፈታች ራሷን መዳር ትችላለች፣ ልክ መግዛት መሸጥ እንደምትችለው ሁሉ ብለዋል። ይሄ የነቢይን ሐዲስ ትቶ የግል ራዕይን መከተል ነው የሚሆነውና ነብዩ ሰለላሁ ዐለይሂ ወሰለም አንድ ንግግር ከተናገሩ ማንም አስተያየት ሊኖረው አይገባም። በግልጽ ምንም በማያሻማ ትክክለኛ ሐዲስ ሴት ልጅ የተኛዋም ሴት ብለው ወጣትም ትሆን አስተዋይም ትሆን ሞኝም ትሆን አግብታ የምታውቅ አግብታ የማታውቅ ሴት ከሆነች ኃላፊ ሊኖራት ይገባል። ቤተሰብ እንዳያውቅ የተፈለገበት ምክንያት ሌላ ሚስት ስላለው ሌላ ልጅ ስላለው ትዳር ድብብቆሽ አይደለም፣ መቃቃ አይደለም። የመር ትዳርን የሚፈልግ ከሆነ አምኖበት ለቤተሰቦቹ አሳውቆ ማግባት አለበት። የድብቅ ጋብቻ የሚባል ነገር የለም በሸሪዓ። የዝሙትና የትክክለኛ ጋብቻ ልዩነቱ ከበሮ መምታት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጋብቻን አሳውቁ፣ አውጁ፣ ይፋ አድርጉት፣ ሴቶችም ከበሮ ይምቱበት ተብሏል በሐዲስ። በዚህ ጊዜ ስሜት መከተል፣ ሁሉም ለራሱ ፈትዋ መስጠት በዝቷል። ልጆቼ ሚስቴ እንዳያውቁ ማንም ሳያውቅ ሸሪዓ ፍርድ ቤት ሄደን እንሰራ አይባልም። ለጊዜያዊ የዱንያ ደስታ ተብሎ አኺራን ማበላሸት ይሆናልና የተኛውም ሴት ልጅ በምንም ምክንያት ያለ ኃላፊዋ ያለ 2 ምስክሮች ኒካህ ማሰራት ይችላል። ምንም ተብሎ ቢታሰር ኒካህ አይሆንም። ሌላኛው ጥያቄ